መተናል። ዛሬም እንደተለመደው በአዲስ አስደሳችና አእምሮን በሚፈትኑ 14 የምስል ጥያቄዎች ተመልሰን ተገናኝተናል። የዛሬው ቪዲዮ እንደምታስቡት ቀላል አይደለም። ከ14 ጥያቄ ሁሉንም የሚመልሱት በጣም ብልህ የሆኑ ሰዎች ብቻ ናቸው። በተለይ የመጨረሻውን ጥያቄ እስካሁን ማንም ሊመልሰው አልቻለም። እናንተ የምትመልሱት ይመስላችኋል? በቪዲዮ መጨረሻ የምናይ ይሆናል። ከዚህም በተጨማሪ በቪዲዮ ላይ 1000 ብር የሚያሸልም ጥያቄ ይኖረናል። ብልሆች ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ እንጀምር። እነዚህ ሁለት ምስሎች መካከል ሁለት ልዩነት አለ። 5 ሰከንድ አላችሁ። ረጋ ብላችሁ ፈልጓቸው። ልዩነቱ ጀልባውና የበሮቹ ከለር ነው። በእነዚህ ሁለት ምስሎች መካከል ሁለት ልዩነት አለ። በ5 ሰከንድ ፈልጓቸው። ልዩነቱ እጁ ላይ ያለው ጨርቅና ያደረገው የማሊያ ቁጥር ነው። እነዚህን ሁለት ቲሸርቶች የሚለያቸው አንድ ነገር አለ። እሱን ፈልጉ። ልዩነቱ አንደኛው ቲሸርት ኪስ አለው፣ ሌላኛው ደግሞ የለውም። የእነዚህን ሁለት ፎቶዎች ልዩነት በ5 ሰከንድ ፈልጉ። ልዩነቱ በዳቦ ላይ ያለው መስመርና የቅመም ማስቀመጫዎቹ ዕቃ ከለር ነው። እነዚህ ሁለት ምስሎች መካከል 3 ልዩነት አለ። በ5 ሰከንድ ፈልጓቸው። ልዩነታቸው በቀይ የተከበበባቸው ቦታዎች ናቸው። በስክሪኑ ላይ የምትመለከቷቸው ምስሎች የሚለያቸው ሁለት ነገር አለ። በ5 ሰከንድ ፈልጓቸው። ልዩነታቸው አንደኛው የሚዛን ብሎን ያለው ሲሆን ሌላኛው ደግሞ የለውም። ሁለተኛ ልዩነታቸው ደግሞ አንደኛው ሚዛን ከስሩ ጥቁር ነገር ያለው ሲሆን ሌላኛው ደግሞ የለውም። እነዚህን ሁለት መኪኖች የሚለያቸው ምንድን ነው? የሚለዩቸው በቀይ የተከበበባቸው ነገራቶች ናቸው። እነዚህን ምስሎች የሚለዩቸውን ሁለት ነገሮች በ5 ሰከንድ አግኙ። ልዩነታቸው እነዚህ ናቸው። በእነዚህ ሁለት ፎቶዎች መካከል ያለውን ልዩነት በ5 ሰከንድ ውስጥ ፈልጉ። ልዩነቱ በዛፉ ላይ ያለው ጭረትና በአፕሉ ላይ የሚታየው ነጭ ነጸብራቅ ነው። እነዚህን ምስሎች የሚለዩቸውን ሁለት ነገሮች ፈልጉ። ልዩነታቸው ደመናውና ከወንዙ ባሻገር ያሉ ተራሮች ናቸው። እነዚህን ሁለት ፎቶዎች የሚለዩቸውን 3 ነገሮች በ5 ሰከንድ ውስጥ ፈልጉ። ልዩነታቸው በምስሉ ላይ የተከበበባቸው ቦታዎች ናቸው። በእነዚህ ሁለት ፎቶዎች ውስጥ ያሉ ሁለት ልዩነቶችን በ5 ሰከንድ ውስጥ ፈልጉ። ልዩነታቸው በዛፉ ላይ ያለው ጭረትና የበሩ መዝጊያ ከለር ነው። እስካሁን ካያችሁት ጥያቄዎች በሙሉ ከባዱ ይሄ። በሁለቱ ፎቶዎች መካከል ያሉትን ልዩነቶች በ5 ሰከንድ ውስጥ ፈልጉ። ልዩነቱ የወንበሩ እግርና ወረቀቶቹ ናቸው። የዛሬዎቹ ጥያቄዎች እነዚህን ይመስሉ ነበር። አሁን 1000 ብር ወደሚያሸልመው ጥያቄ እንሂድ። የዛሬው 1000 ብር የሚያሸልመው ጥያቄ በእነዚህ ሁለት ፎቶዎች መካከል ያለው ልዩነት ኮሜንት ላይ መናገር። አሸናፊውን በቀጣይ ቪዲዮ ማሳውቃችሁ። በየጊዜው እንደዚህ አይነት አዝናኝ፣ አስደሳችና ለየት ያሉ የቻሌንጅ ቪዲዮዎች እንዲደርሱ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ከ3 ቀን በኋላ እስከምንገናኝ ፒስ፣ ይመቻችሁ።